ልሻል አልኳት። ከዛ እንዲሁ በትን ያለች ማህ ያለች ምናምን ሳትል አሁን ከላይ ሲወጡ ታጥቼ ነው ሳልደውልልህ እንዳታምናት። አላምነሽም ትጂ ተይ። ሰው ተሳስተሽ ነው እያወራሻል። ሚኪ በጣም ነው እንዲ አለማመን የፈለገው። እሺ ቀጥይ። ተባብረን ቢሆን እንገዛላታለን። ብቻ እንስማው። በእኔ ላይ ማደማችሁ ነው። ምን የኔ ወንድም አይደለም። ይሄን ከፈለግሽ መኪና ራሱ ይገዛልሻል ምናምን አልኳት። ከዛ አይ እንደው እሱ ማህ ያለች ሳይሆን አንቺ እንደሚያስፈልገኝ አድርገሽ ንገሪው አለች። እስኪ እንደው ስትገምተው ምን ይመስላል? እስኪ ገዳያት እሷ እንደዚህ አታስብ እንኳን ልትናገር ብትረ ተው ቢኪ ተው አታለባብስ። እንደትም ጥጥሻ ዛሬ ምን ነግቶሽ ሪከርድ አለማድረግ ነው እንጂ ልክልህ ነበር። እስኪ ሌላ ጭፈራ ሳዩን። እስኪ አንዴ ጎጃም ጭፈራ ደከመን በባለፈው እንዴ አባዬ ነው ሰለሽ። ተረኛው ታውቋል። ልታስችብኝ ነው እንዲ አበባ ምነሰንሽብኝ። ተረኛው ታውቋል። ሚኪ ባለፈው አሁን አትዛለኝ። እውነትም የተናገርኩት ነገር ባወራ ሳይሆን በተግባር ባሳየ ነው ብያለሁ። ይሄ ንግግሬ ነው ላይክ ያደረከው። አንቺ እኮ የምወድሽ በዚህ ብልጥ እኮ ነሽ። ስለዚህ ስለተወራ ሳይሆን ተግባር ስላሳየ ነው ክብርና ጀግንነት መደነቅ ያለበት። ሰው ተረኛ ሺኢዝ ሀቢብቲ ስልክ እየተደወለ ነው። እኔ ያልገባኝ አሁን አበባ የምነሰንሰው የልቧን ስላወራሽላት ነው። ያልገባኝ ያንን እቃ ያስፈልገኛል ምናምን ብላ አሁን ስለተናገርኩላት ነው አበባ እየነሰነሰችልኝ ያለችው። አዳ ጓደኛ ነበረ የጥቃትን የማውቀው። ቆይስ ሚኪ ቆይ አሁን ማለት ጥያቄ ጠይቃችኋለሁ ብለህ ነበር አንድ ቀለታ ማለት ነው። አሁን ሰሞኑን የሰርግ ትረብሻላችሁ እናንተ ምናምን ብለህ ነበር። አልኮራህብንም? መቼ ረበሽን? ተሳቀፍኩኝ እንጂ ምን እኮራለሁ። እንደውም ተሳቀቅኩኝ እንጂ ያው የጠረጠርነው እኔና ሰርግ የጠረጠርነው ነው እኮ